ጤናችንን ከሚወስኑ ነገሮች ከሶስቱ ዛሬ አንዱ እንመለከታለን። ስነ ህይወታዊ ጉዳዮችን ከጤናችን ጋር ተያይዞ ሶስት ነገሮችን ላንሳ። አንደኛ እድሜ፣ ሁለተኛ ጾታ፣ ሶስተኛ ዘር፣ የፋሚሊ ሂስትሪ ማለት ነው። ሶስት ነገሮች። አንደኛ እድሜ ጤናችን ላይ ያለው ፋክተር ምንድን ነው? እድሜ ማንም ሰው በወጣትነቱ ወይ በልጅነቱና ጎልማሳ በሆነ ጊዜ እንደዚሁም እድሜው ከዛ በላይ እየገፋ በሄደ ቁጥር ተመሳሳይ የጤንነት ሁኔታ ይኖራል ተብሎ አይታሰብም። ስለዚህ እድሜ እየገፋ በመጣ ቁጥር ለጤናችን የምንሰጠው ጥንቃቄ ሊታሰብበት ይገባል። ለምን ቢባል ሰውነታችን የነበሩትን ፈሳሾች፣ ሆርሞኖች፣ ኢንዛይሞች እና ልዩ ልዩ ፈሳሾች ምን እያደረገ ነው? እየጨረሰ ነው የሚመጣው። እነሱ እያለቁ በመጡ ቁጥር ጤናችን እየተዛባ ነው የሚመጣው። በተለይ ከእድሜ ጋር ተያይዞ የሚመጡ የልብ ካርዲዮቫስኩላር የሚባሉት ምን ማለት ነው? የልብና የደም ቧንቧዎች የጤንነት ጉዳይ፣ የደም ግፊት፣ አይነት 2 ስኳር በሽታ፣ ኮሌስትሮል፣ እነኚህ የጤና ችግሮች በዋናነት እድሜን ተከትለው የሚከሰቱ በሽታዎች መሆናቸውን የዓለም የጤና ድርጅት በተደጋጋሚ ባለው ሪሰርች ይፋ ያደርጋል ማለት ነው። ስለዚህ እድሜ ላይ ትልቅ ትኩረት ልናደርግ ያስፈልጋል። አክቹዋሊ አሁን ላይ እነኚህ በሽታዎች በጣም በሚገርም ሁኔታ ድሮ የትልቅ ሰው በሽታ፣ ድሮ የሀብታም በሽታ ይባሉ የነበሩ በሽታዎች አሁን ላይ የሁሉም ሰው በሽታ እየሆኑ ናቸው ያሉት። ከእድሜ ወጣ ባለ በአመጋገብና በልዩ ልዩ ምክንያቶችም እየገነኑ ናቸው ያሉትና ዞሮ እድሜያችንን ተከትለን ጤናችን ላይ ትኩረት እንድናደርግ ነው። ሁለተኛው ጾታ ነው። እንደየጾታችን ጥንቃቄ ማድረግ አለብን። ለምሳሌ ሴቶች በእርግዝና ጊዜ በጣም ሲሪየስ መጠንቀቅ አለብን። አይነት 2 ስኳር በሽታ በብዛት ሴቶች ላይ የሚከሰተው በእርግዝና ጊዜና በወሊድ ጊዜ ላይ ነው። እህቶች ወደ እርግዝና ስትመጡ አመጋገባችሁንና ላይፍ ስታይላችሁን ጥንቃቄ አድርጋችሁ ፕሊዝ ልታዩት ያስፈልጋል። በርካቶች ሳያውቁት፣ ምክንያቱም የአመጋገብ ፍላጎት ይቀየራል፣ ሆርሞኖች ይቀየራሉ፣ ክብደት ይቀየራል እርግዝናና ወሊድ ላይ። በዚህ ታኮ ኢንሱሊን ሬዚስታንስ የሚባል አለ። እሱ ይህን ጊዜ ከፍ ይላል እና ስኳሩን የሚያቃጥለው ሲያጣ አይነት 2 ስኳር በሽታ የመከሰት ዕድሉ ሰፊ ነው። ደም ግፊትን፣ ሌሎችን በዚህ ጊዜ ማለት ነው። በእርግዝናና በወሊድ ጊዜ በጣም ጥንቃቄ ስታረግዙ አይነት 2 ስኳርና ደም ግፊትን ጥንቃቄ አድርጋችሁ ስትወልዱም እንደዛው ማሳሰቢያ እንላለን። ሌላው ሶስተኛውና በጣም ዘርዘር አድርገን ብናየው ጥሩ ነው ብዬ የምለው ፋሚሊ ሂስትሪ ነው። በቤተሰባችሁ አይነት 2 ስኳር፣ ደም ግፊት እና መሰል የጤና ችግሮች ካሉ ሲሪየስ በደንብ ጥንቃቄ ልታደርጉ ያስፈልጋል። ምን ማለት መሰላችሁ? በዘር ስኳር በሽታ ለማለት ወይ ቆሽት ትንሽ ነች፣ በቂ ኢንሱሊን አታመነጭም፣ ስለዚህ ስኳሩ እየተቃጠል አይደለም ሬጉላርሊ። እንደዚሁም ወይ ደም ቧንቧ ጠባብ ነው፣ ደም በአግባቡ በሰውነታችን እየተዘዋወረ አይደለም ያለው። አለበለዚያም ደግሞ ልብ ትንሽ ነች፣ በቂ ደም ለሰውነታችን አትረጭም ማለት ነው። ይሄ አንድ ምክንያት ነው። ሌላው ኩላሊታችን ትንሽ ነች፣ ቆሻሻን ቶሎ ከማስወጣት ይልቅ ከሰውነታችን ቆሻሻውን መልሳ ወደ ሰውነት ወደ ደም ቧንቧ የመመለስ ነገር አለ ማለት ነው። እነዚህ 4 በዋናነት የምናያቸው የቆሽት መጠን፣ የኩላሊት መጠን፣ የደም ቧንቧዎች መጠን ጠባብ መሆን፣ የልብ ሳይዝ ትንሽ መሆን፣ እነኚህ ለስኳር ለአይነት 2 ስኳር በሽታ፣ ለደም ግፊትና እንደዚሁም ለተጓዳኝ የጤና ችግሮች የማጋለጥ ዕድላቸው ከፍ ያለ ነው። ስለዚህ ባንዘናጋ ጥሩ ይሆናል ማለት ነው። ይህን በሚገባ ካየ ነው አባት እናታችን ላይ አታችን ላይ ስኳር ስላለ ወንድም እህታችን ላይ ስላለ እኔ በፍጹም እኔ ላይ የግድ መምጣት አለበት ተብሎ አይታሰብም። መከላከል እንችላለን። ቀድመን አመጋገባችንን ላይፍ ስታይላችንን በደንብ ከቃኘን አስቀድመን ማስቆም ለዘላለም ዝር እንዳይልብን ማድረግ እንችላለን። ግን በቸልተኝነት አልተያዝኩምና እስክያዝ ድረስ አይነት ነገር የምናደርግ ከሆነ ቤተሰባችን ውስጥ ሂስትሪ ውስጥ ካሉ እነዚህ ችግሮች መከሰታቸው አይቀሬ ነው። ስለዚህ ዛሬ ስለ ህይወታዊ ጉዳዮችን በሚመለከት ያየናቸው እንግዲህ አንደኛ ከእድሜ ጋር ተያይዞ የሚከሰቱ ችግሮችን፣ ሁለተኛ ከጾታ ጋር ተያይዞ የሚከሰቱ የጤና ችግሮችን። ጾታ ላይ ምንድነው ልታዩት የሚያስፈልገው? አንዳንድ ጾታዎች ለምሳሌ ሴቶች ለጡት ካንሰር፣ ለማህፀን ካንሰር የመጋለጥ እድል አለ። እሱ ላይ ጥንቃቄ ማድረግ ያስፈልጋል። ቅድም የዘነጋሁት ወንዶች ለፕሮስቴት የመጋለጥ እድል አለ። እነኚህ ነገሮች በጥንቃቄ እንድናይ ያስፈልጋል። ሲታይ ጾታን፣ እድሜ እና ፋሚሊ ሂስትሪ የቤተሰብ የጤና ሁኔታን በደንብ ተከትለን ጥንቃቄ አድርገን ብንኖር
በጣም ራሳችንን መጠበቅ እንችላለን። ችግሮቹን መጥተውባችሁ ከሆነ ደግሞ በአሁኑ ሰዓት ዞይ ሜዲኬሽን የኛ ተቋም እንደዚህ አይነት ከእጽዋት የተዘጋጁ ቅመሞችን አዘጋጅቶ ሕክምናውን እየሰጠ ይገኛል። እኔ ራሴ ስኳር በሽታ ነበረብኝ፣ በፊት ነበረብኝ፣ አስተካክዬ ዛሬ ላይ ከመድኃኒት ወጥቼ እየኖርኩ ነው ያለሁት። እኔ በዳንኩበት መንገድ እናንተም እንድትድኑ እየሰራን እንገኛለን እና ጎራ ማለት ትችላላችሁ ወደ ዞይ። ስልካችን 0956 400040 ቢደውሉ፣ አለበለዚያም 0956 81 82 83 ቢደውሉ ማግኘት ይችላሉ። አድራሻችን አዲስ አበባ ነው፣ መገናኛ ከረራቱ ህንፃ መደዳ ሲቲ ሞል 5ኛ ፎቅ ላይ ያገኙናል ማለት ነው። ሐኪም መስፍን ነኝ። እንግዲህ የሚቀጥሉትን ክፍሎች አብረን እንመለከታለን። ጤናችንን ስለሚወስኑ ነገሮች እና በደንብ ጤናማ ሆነን ጤናችንን አስጠብቀን የምንኖርባቸው ነገሮች ማየት እንቀጥላለን ማለት ነው። አመሰግናለሁ።